የሚለውን ተርም ወደ አማርኛ ቀይሬ መምጣት ፈለኩኝና ግን አብዛኞቹ እዚህ የምንጠቀምባቸው ቃላቶች ወይ ተርሚኖሎጂዎች ወደ አማርኛ ኢኩቫለንስ ላገኝላቸው አልቻልኩኝም። ሶ አብዛኛው ፕሬዘንቴሽኑ በእንግሊዝኛ ነው የሚሆነው፣ ግን ወደ አማርኛ ተረጉማቸዋለሁ። ሶ ፐርሰናል ኢንጁሪ ማለት አንድ ሰው በቸልኝነት በግዴለሽነት ወይም ኢንቴንሽናሊ በሚደረጉ ነገሮች አካላዊ ጉዳት ሲደርሰው የሚያገኘውን ካሳ ነው። ካናዳ ውስጥ የታወቁ በጣም ኮመን የሆኑ የፐርሰናል ኢንጁሪ ግሩፖች አሉ። አንደኛው የመኪና አደጋ ሲደርሰን ነው። የመኪና አደጋ እግረኛ ሆነን ወይም ሳይክሊስት ሆነን ወይ እያሽከረከር አደጋ ሲደርሰን የአካላዊ ጉዳት ሲገጥመን የምናገኘውን ካሳ ነው። ሌላኛው ሬስቶራንቶች ሄደን ፓክድ የሆኑ ምግቦች የተለያዩ ንብረቶች ስንገዛ የዛን ንብረት ዲፌክት የተበላሸ ንብረት ሲሆን የጤና እክል በሚያደርስብን የምናገኘው ካሳ ነው። ሌላኛው ደግሞ ሜዲካል ማልፕራክቲስ፣ ዴንታል ማልፕራክቲስ፣ ነርቭ ዳሜጅ፣ እዚህ ሁሉም እነዚህ ግሩፖች አሳልት ሰውነታዊ ጉዳታችን ሲደርስ አሳልት ለምሳሌ ክሪሚናል አስፔክት አለው። ክሪሚናል አስፔክቱ ፖሊስ የሚከታተለው ወይ ፐብሊክ ፕሮሲኪተር የሚከታተለውን ሲሆን እነዚህ የፍትሐ ብሔር ኬዞች ናቸው። ዶግ ባይት፣ ስሊፕ ኤንድ ፎል ኦር ትሪፕ ኤንድ ፎል። ለእነዚህ ሁሉ ግሩፖች የራሳቸው የሆነ ሪኳየርመንት አላቸው። ሊሚቴሽን ፔሪድ ወይም ዴድላይን አለን መጠየቅ የምንችለው ወይም ደግሞ እስከምን ድረስ ነው መጠየቅ የምንችለው የሚባለው ስለሚለያይ ኢንዲቴልስ እናያቸዋለን። በጣም ኮመን ነገሩ የምናገኘውን ከፐርሰናል ኢንጁሪ ሲያጋጥመን በፍትሐ ብሔር ማግኘት የምንችለው ሁለት አይነት ካሳ ነው የምናገኘው። አንደኛው ኢኮኖሚክ ዳሜጅ፣ መስራት ካልቻልን በኢንጁሪያችን ምክንያት መስራት ማንችል ከሆነ ለሕክምና ፊዚዮቴራፒ፣ ሳይኮቴራፒ፣ ካይሮፕራክተር የሚያስፈልገን ከሆነ እነዚህ በኦሂፕ ወይም በዩኒቨርሳል ሄልዝ ከቨሬጅ ከቨር ስለማይደረጉ አዲሽናል ኮስት ያስወጡናል። እነዚህን ከቨሬጆች እኛን አደጋ ያደረሰብንን ኢንቴንሽናሊም ይሁን በግዴለኝነት አደጋ ለሚያደርስብን ሰው ከቨር እንዲያደርግልን፣ ሌላኛው መስራት ባንችል ኢንካማችን ሪፕሌስ እንዲደረግ ንብረታችን ወደ ነበረበት እንዲመለስ የሚያደርግ ነው። ሌላኛው ደግሞ ናን ኢኮኖሚክ ሎስ የምንለው በብር የማንተምናቸው ጥፋቶች ናቸው። እሱም ደግሞ ፔን ኤንድ ሳፈሪንግ ነው። የሰው ልጅ ለምሳሌ ወገቤን ያመኛል ይላል። የወገብ ህመም ሄዶ ኤክስሬይ ይነሳል፣ ኤምአርአይ፣ ሲቲ ስካን ይደረጋል። ብዙ ነገር ተደርጎ በሰርጀሪ የማይታከም ከሆነ ወይም ደግሞ ጠዋት ተነስቼ ሲሄድ ወገቤን ያመኛል መንቀሳቀስ አልችልም የሚል ከሆነ ያ ሰው የህመም መድኃኒቶች ወስዶም እሱ የማይታገስለት ከሆነ በዛ ምክንያት የህይወት ኢንጆይመንቱን የሚቀንስ ከሆነ በብር ሊታመን አይችልም። አንድ ሰው ከአደጋው በፊት የነበረውን ህይወት መመለስ አይችልም። ስለዚህ ፔን ኤንድ ሳፈሪንግ ይባላል። ሌላኛው ኢሞሽናል ዲስትረስ ነው። ለምሳሌ ውሻ የነከሰው ሰው ደግሞ ፓርክ መሄድ የሚፈራ ከሆነ፣ መኪና አደጋ የደረሰበት ሰው መኪና መንዳት ከዛ ተመልሶ መፍራት የሚችል የጀመረ እንደሆነ ወይም ከጓደኞቹ ጋር በደረሱት የአደጋና ጭንቀቶች ምክንያት ተመልሶ ወደ ከአደጋው በፊት በነበረበት የህይወቱ ሁኔታ መቀጠል የማይችል ከሆነ እነዚህ በብር የማይተመኑ ግን ካሳ የሚገባቸው ግሩፖች ናቸው። ከነዚህ ሁሉ ነገሮች ምንም አይነት አደጋ ቢደርሳችሁ፣ ጉዳት ቢደርሳችሁ ቀላል የሆኑ ስቴፖች አሉ በጣም መያዝ ያለብን። የመጀመሪያውን ነገር ሕክምና። አደጋ ስለደረሰ ብቻ አንድ ሰው ካሳ ያገኛል ማለት አይደለም። ሕክምና ማግኘት አለበት፣ ዶክመንት መደረግ አለበት። አደጋ ደርሷል ገባኝ፣ ውሻ ነክሶሃል ኦር መኪና አደጋ ደርሶብሃል፣ የተለያዩ ጉዳቶች ደርሶባቸዋል። ግን ጉዳቱ ፕሩፍ መደረግ የማይችል ካልሆነ በስተቀር ሕክምና ሪከርዶች ከሌለ ምንም ሪከቨር ማድረግ አንችልም። ስለዚህ ኢሚዲየት የሆነ ሜዲካል አቴንሽን ያስፈልጋቸዋል። ሌላኛው ነገር ሁኔታውን ዶክመንት አድርጉ። ፎቶግራፍ፣ ለምሳሌ አሁን ዊንተር ነው፣ በየቦታው አይስ አለ፣ ሰዎች ይወድቃሉ፣ ይደናቀፋሉ። በዚህ ሰዓት የወደቃችሁበትን ቦታ አካባቢ ፎቶ ብታነሱ፣ ዶክመንት ብታደርጉ ሪከቨር ማድረግ ትችላላችሁ ማለት ነው። ሌላኛው ኢንሲደንቱን ደግሞ ሪፖርት፣ የመኪና አደጋ ከሆነ ኢሚዲየትሊ 911 መደወል አለበት። ስሊፕ ኤንድ ፎል አሁን የመንግስት ይሄ ምንድነው ፔዴስትሪያን ዋክ ላይ የሚሆን ከሆነ ሲቲ ኦፍ ቶሮንቶ ኢሚዲየትሊ ኖቲፋይ መደረግ አለበት።
አንዳንዴ ደግሞ ክሌሞቻችን እንትን እስክናደርግ ድረስ በራሳችን የምናወጣቸውን ወጪዎች ካሉ ለምሳሌ ፕሪስክሪፕሽን ሪሲቶች እነሱን ዶክመንት አድርጉ። ሌላኛውን ነገር ደግሞ ለምሳሌ ኢሚዲየትሊ የሆነ አደጋ ሲደርስ እንደነግጣለን ወይም አይምሮአችን በስትክክል ማሰብ አይችልም። የዛኔ ቅጽበታዊ ስለሆነ የዛኔ ስለ ጥፋት አታውሩ። ላይክ እኔ አይኔ ስላላየው ነው የተደናቀፍኩት፣ ራሳችሁ ናችሁ ኮዝ ያደረጋችሁት ማለት ነው። ሌላኛው ደግሞ በጣም ኢምፖርታንት ነገሩ ፐርሰናል ኢንጁሪ ሎየር በየቦታው አሉ፣ ኮንታክት አድርጉ። ዴድላይኖች አሉ። ለምሳሌ ሲቲ ኦፍ ቶሮንቶ መንገድ ላይ ብትወድቁ ብትደናቀፉ እና የሲቲ ኦፍ ቶሮንቶ ሪስፖንሲቢሊቲ ከሆነ በ10 ቀን ጊዜ ውስጥ ለሲቲ ኦፍ ቶሮንቶ ኖቲፋይ ካላደረጋችሁ ክሌም ማድረግ አትችሉም። ምንም አይነት አደጋ ቢደርሳችሁ ክሌም ማድረግ አትችሉም። እነዚህን ሪስፖንሲቢሊቲዎችን ዴድላይኖችን የሚያውቁ ሎየሮች ስላሉ ኤኒ ፐርሰናል ኢንጁሪ ሎየር በአካባቢያችሁ የሚገኝ ኮንታክት አድርጉ። ከዚህ ሁሉ ኮመን የሆነው የፐርሰናል ኢንጁሪ አይነት አንደኛውና ዋነኛው ሞተር ቬሂክል አክሲደንት የሚባለው ነው፣ የመኪና አደጋ። ኢን ኦንታሪዮ ሞተር ቬሂክል አክሲደንት ኢንሹራንስ አክት የሚባል አለ ነው ጋቨርን የሚያደርግን። እሱ ላይ ሞተር ቬሂክል አክሲደንትን በሰፊው ኢንተርፕሬት ያደርገዋል። ኢንክሉዲንግ ሳይክሊስት መኪና ራን እያደረገ ከመኪናው ሲወርድ ሲል አደጋ የደረሰበት ሰው ሞተር ቬሂክል አክሲደንት ኢንክሉድ ያደርጋል። ኦር ፓርኪንግ ሎት ላይ ቁጭ ብለው የነበረ መኪና አደጋ ቢደርስበት እሱ ሞተር ቬሂክል አክሲደንት ተብሎ ግሩፕ ይደረጋል። የመኪና አደጋ ሲደርስ 2 አይነት የትሪትመንት ካሳ የምናገኝባቸው ሜቶዶች አሉ። አንደኛው አክሲደንት በነፊት የሚባለው ነው። አክሲደንት በነፊት እኛ እንሁን አደጋውን እናድርሰው ሌላ ሰው ይሁን መጥቶ የመታን ኢሚዲየት ምንም ማነው ጥፋተኛ የሚባለውን ፕሩፍ ማድረግ ሳይጠበቅብን ኢሚዲየትሊ ከቨር የሚያደርግልን ነው። አክሲደንት በነፊት ከቨር የአክሲደንት በነፊት ጥቅሙ አንድ ሰው እሱ ነው ጥፋተኛ እሷ ናት ጥፋተኛ ተባብሎ ፕሩፍ እስኪደረግ ድረስ በህግ እስኪታይ ድረስ እስከ 5 ዓመት ድረስ ሊፈጅ ይችላል። ያንን ፕሮሰስ እስኪወስድ ድረስ አንድ ሰው የህክምና ወጪውን ከቨር ሳይደረግ ጤናውን እየተባባሰ መሄድ የለበትም በሚል መንግስት ያስቀመጠው ሜተድ ነው ቶሎ ትሪትመንት እንድናገኝ ማለት ነው። ሶ ኢሚዲየት የሆነ ሜዲካል ኤንድ ሪሃቢሊቴሽን እና ፊዚዮቴራፒ ፕሪስክሪፕሽን ከቨሬጅ አለው። በአደጋችን ምክንያት ከስራ ከቆምን ደግሞ ኢንካም ሪፕሌስመንት ቤኔፊት የሚባል አለ። በሳምንት እስከ $400 ኦር እስከ 70% ኦፍ አወር ኢንካም ከቨር ያደርግልናል። የመጀመሪያውን 10 ቀን ከቨር አይደረግም። ከ10 ቀን በኋላ በአደጋ ምክንያት ስራ ባንሄድ ከቨር ያደርግልናል። አቴንዳንት ኬር ማለት በአደጋው ምክንያት መንቀሳቀስ ባንችል ሻወር መውሰድ፣ ፀጉራችን ማበጠር ማንችል ከሆነ ኢንሹራንሱ ፒኤስደብሊው ይልክና ቤታችን ውስጥ እንደዚህ አይነት አቴንዳንት ኬሮችን አቴንድ እንዲያደርጉልን ያደርጋል። ሃውስ ኪፒንግ ሰምታይምስ በጣም ሲቪር የሆነ ካታስትሮፊክ የሚባል የአደጋ ግሩፖች አሉ። ማይነር ኢንጁሪ፣ ናን ካታስትሮፊክ ኤንድ ካታስትሮፊክ። ካታስትሮፊክ የሚባል አደጋ ሲሆን የገጠመን ሃውስ ኪፒንግ ቤታችንን የሚያጸዱ ምግብ ኩክ የሚያደርጉልንም ሰዎች ከቨር ያደርግልናል ማለት ነው። አንዳንዴ ደግሞ ሞት ያጋጥማል እና ሞት በሚያጋጥምበት ጊዜ ደግሞ የፊንራል እና ዴዝ በነፊቶችን ይመጣል። ስራ የማይሰራ የነበረ ሰው ደግሞ ያለፈው 52 ሳምንት ላይ ለ6 weeks ሰርተሃል ወይ ነው ሪኳየርመንቱ። እንደዚህ አይነት ስራ ላልነበረው ሰው ናን እርነር በነፊት ማለትም በሳምንት $200 ይሰጣል ማለት ነው። አክሲደንት በነፊት ማነው ከቨር የሚያደርገው ብንል የራሳችን ኢንሹራንስ ነው ከቨር የምናደርገው። አብዛኞቻችን መኪና እነዳለን፣ ኢንሹራንስ አለን። መኪና ስነዳ ኢንሹራንስ አለን። አደጋ ባደርስ ሌላ ሰው ላይ እኔ ጋር አደጋ ቢደርስብኝ እና ትሪትመንት ቢያስፈልገኝ ኢሚዲየትሊ የራሴ ኢንሹራንስ ዊዝአውት ኖ ፎልት ከቨር ያደርግልኛል። በኋላ ላይ መጣበታለሁ። ግን አንዳንዴ ሰው የራሱ ኢንሹራንስ ባይኖረው የሚል ጥያቄ አለ። በኋላ ቀጥለው ይመጣል ማለት ነው። ሌላኛው ፓርት ቶርት የሚባለው ቶርት አደጋ ያደረሰብንን ሰው የሚሰጠን ካሳ ነው። ይሄ የመጀመሪያው 2 ዓመት ላይ የምናገኘውን በነፊት ነው። ከዛ ይሄኛው ቶርት የሚባለው ደግሞ ማነው አደጋ ያደረሰው፣
ፕሩፍ እናደርግና ሰው ለምሳሌ ከኋላ መጥቶ የገጨኝ ከሆነ ኦር ሳይክል እየነዳው መጥቶ የገጨኝ እንደሆነ ያ ነው ጥፋተኛው ፓርቲ ያኛው ነው እልና የጥፋተኛውን ፓርቲ ኢንሹራንስ ካምፓኒ ፔን ኤንድ ሳፈሪንግ በብር የማይገመቱ ያልናቸውን ቅድም ማለት ነው ፔን ኤንድ ሳፈሪንግ ኢኮኖሚክስ ሎስ ደግሞ እዚህ ኢንካም ሪፕሌስመንት ላይ ለ2 ዓመት እስከ 70% ድረስ ነው ኢንካማችን ሪፕሌስ የሚደረግልን። እዚህ ጋር ግን እዚህ ጋር ያላገኘነውን ብር ፕላስ ወደፊት ፊውቸር ሎስ የሚባል አለ። ሶ ፎር ኤግዛምፕል አንድ ሰው ኮንስትራክሽን ስራ ላይ የሚሰራ ከነበረ እና በአደጋው ምክንያት ክሮኒክ ፔን ኦር ቀጣይ የሆነ ሲቪር የሆነ የባክ ፔን ኦር የጆይንት መገጣጠሚያ ፔን ቢያጋጥመውና በኮንስትራክሽን ስራ ከዚህ በኋላ መቀጠል የማይችል ከሆነ ኦር በስራው ላይ እድገት የማያገኝ ከሆነ ሎስ ኦፍ ኮምፒቲቲቭ አድቫንቴጅ ይባላል። የእሱ እኩዮች እንደሆኑ በሱ የስራ ዘርፍ የተሰማሩ ሰዎች ማደግ ሲያድጉ እሱ አያድግም በህመሙ ምክንያት። ስለዚህ ለወደፊትም ይሄን ያክል ብር ያጣል፣ ኤርሊ ሪታየር ያደርጋል በሚል የወደፊት ካሳም ያገኛል ማለት ነው። ፊውቸር ኬር ኦፍ ኮስት እዚህ ጋር የምናገኘው ዛሬ ትሪት የምንደረግበትን ዛሬ የሄድንበትን ፊዚዮቴራፒ ነው እዚህ ጋር ከቨር የሚያደርገው። ይሄኛው እንደው እዚህ ጋር ደግሞ ቶርት ላይ ደግሞ ለወደፊቱ በዚህ ህመም ምክንያት በዚህ ጉዳት ምክንያት ቀጣይ የሆነ የህክምና ትሪትመንት ስለሚያስፈልገው ለዛም ከቨር ያደርጋል። ሌላኛው በጣም ኮመን ያልሆነ ኮመንሊ የማይታወቀው ሃውስ ኪፒንግ እና አቴንዳንት ኬር ነው። ሃውስ ኪፒንግ ቤት ውስጥ በብር የማይተመን ኦር ብር ኢኩቫለንስ የሌላቸው ስራዎች አሉ። ልጆችን ኬር ማድረግ፣ ምግብ መስራት፣ ማጽዳት። እነዚህ ስራዎች ከአደጋው በፊት ህይወታችን እንዴት ነበር የምናደርገው? ከአደጋው በፊት ኤቭሪዴይ ኩክ አደርግ ነበረ። ከአደጋው በኋላ ግን ኩክ ለማድረግ በጣም እየከበደኝ ስለሆነ ኦርደር ኢን አደርጋለሁ። ከአደጋው በፊት ቤቴ በሳምንት 3 የነበረ ማጸዳው። ከአደጋው በኋላ ግን ማጽዳት እየከበደኝ ስለሆነ ጓደኞቼ መጥተው እያገዙኝ ነው። እሱም ብንከፍል ባንከፍል ለሃውስ ኪፒንግ ሰርቪስ ሰው መጥተው ብንከፍለው ባንከፍለው እሱን ሪከቨር እናደርጋለን። ዋን ቬሪ ኢምፖርታንት ቲንግ ቶርት ላይ ትሬሽሆልድ የሚባል አለ። ትሬሽሆልድ ሲሪየስ ኤንድ ፐርማነንት ነው። አንዳንዴ ሰው የሚያስበው ጀስት ቢካዝ አደጋ ስለደረሰብኝ ትሪትመንት ስለያገኘው ካሳ ከፈላለው የሚል ነው። እንደዛ የሚባል ስርዓት የለም። እንደዛ አይነት ክሌሞችን ለማስወገድ ብሎ ነው 2 ሲስተሞች የከፈለው ኦንታሪዮ ውስጥ። ምንም አይነት ትሪትመንት ቀጣይ ትሪትመንት ማይሄድ ህክምና ማይሄድ ከሆነ ለዶክተሩ ማይናገር ከሆነ አንዳንዴ ህመማችንን ዋጥ አድርገን ዝም የምንል ስፔሻሊ በባህላችን እንደዛ ነው እና እንደዛ የምንል ከሆነ ካሳ አናገኝም። ምክንያቱም ሪከርድ የለም፣ ኤቪደንስ የለም። ትሪትመንት ከሌለ ካሳ የለም ማለት ነው። ቅድም ላይ እንዳልኩት አይዘር የራሳችን ኢንሹራንስ ነው የሚከፍለው ወይ ያጠፋውን ሰውዬ ኢንሹራንስ ነው የሚከፍለው። 2 ሲናሪዎች አሉ። ለምሳሌ ወደፊት እኔ እግረኛ ነበርኩኝ አደጋው ላይ ኢንሹራንስ የለኝም አደጋ ደረሰብኝ። ማን ነው የመጀመሪያውን አክሲደንት ቤኔፊት ከቨር የሚያደርግልኝ? እሱ ላይ ፕራዮሪቲዎች አሉ። የመጀመሪያውን ነገር ራሴ ኢንሹራንስ ካለኝ የራሴ ኢንሹራንስ ኢሚዲየት የሆነ ትሪትመንት ይሰጠኛል ፍሮም ዴይ 1። ሁለተኛው ነገር እኔ ደግሞ ኢንሹራንስ ከሌለኝ ቤቴ ውስጥ ኢንሹራንስ ያለው ሰው አለ ወይ? ባለቤት፣ እናት፣ አባት፣ እህት፣ ወንድም ቤት ውስጥ ኢንሹራንስ ካላቸው የእነሱ ኢንሹራንስ እኔም ከቨር ያደርገኛል። ቤት ውስጥ ደግሞ የመኪና ካር ኢንሹራንስ ያለው ሰው ከሌለ አደጋ ያደረሰብኝን ሰውዬ ኢንሹራንስ ኢሚዲየት ትሪትመንት ይሰጠኛል። ማነው ጥፋተኛ፣ ማነው አደጋውን እንዲከሰት ያደረገው የሚል ጥያቄ ሳይመጣ ኢሚዲየት ትሪትመንት እንዳገኝ ያደርገኛል ነው። ይሄ ሁሉ ሰው ከሌለ ላይ ሂት ኤንድ ራን ቢሆን አንድ ሰው መጥቶ ገጭቶ ቢጠፋ እና የዛኛውን ሰውዬ ኢንሹራንስ ማግኘት ባልችል ሞተር ቪሂክል አክሲደንት ክሌምስ ፈንድ የሚባል አለ። ይህ የጋቨርንመንት ፈንድ ነው። ከፖሊስ ኢትስ ሂት ኤንድ ራን የሚል ፖሊስ ይመጣል። ኤቭሪ አክሲደንት ላይ ሪፖርት ይደረጋል እና ኢት ዋዝ ሂት ኤንድ ራን የሚል ሪፖርት አለ። እሱን እናገኝና መንግስት ፈንድ ያደርገናል። እስከ 200,000 ድረስ አለው። እዚህ ጋር እስከ 2 ሚሊዮን ኦር $1 ሚሊዮን ድረስ ነው ካቨሬጅ ያለ። የመንግስት ፈንድ ሲሆን እስከ 200,000 ድረስ
ከቨሬጅ እናገኛለን፣ ትሪትመንት እናገኛለን ማለት ነው። ያኛውም ሰው ባይገኝ ኦር የገጨን ሰውዬ መኪና ሰርቆ ኦር ኢንሹራንስ ባይኖረው የሞተር ቪሂክል ፈንድ አለ ማለት ነው፣ የገቨርንመንት ፈንድ አለ። the other driver ደግሞ እንትን ባይኖረው ለቶርት ይሄ ለአክሲደንት ቤኔፊት ነበረ ያኛው። ለቶርት ደግሞ ያኛውን ሰውዬ የገጨን ሰውዬ እንትን ባይኖረው ኢንሹራንስ ከቨሬጅ ባይኖረው ትሪትመንታችንን ጨርሰን ቀጣይ የሆነ ካሳ የምንፈልግ ከሆነ ኦር ቀጣይ የሆነ ጉዳት ካለን የምንቀጥል ከሆነ የዛን ሰውዬ አንኢንሹርድ ቢሆን የራሳችን ኢንሹራንስ አንኢንሹርድ አንድ ኢንሹርድ የሚባል አለ ኦሲኤፍ 44 እሱ ላይ ከቨር ያደርገናል። ሌላ ሰው ላጠፋውም ቶርት ላይ ከቨር ያደርገናል። እኛም ኢንሹራንስ የለንም የዛኛውም ሰው የማይገኝ ከሆነ አጌን ለቶርትም ሞተር ቪሂክል አክሲደንት ፈንዱ የገቨርንመንት ፈንዱ ከቨር ያደርገናል ማለት ነው። ሌላው ኮመን የሆነ ፓርት ኦፍ አክሲደንት ቤኔፊት ኢዝ ስሊፕ ኤንድ ፎል ኤንድ አይ ቲንክ ይሄኛው ሬሌቨንት ይመስለኛል ለአሁኑ ሰዓት። ምክንያቱም ስሊፕ ኤንድ ፎል የሚያጋጥመው አንሳልትድ አይስ ላይ ወይም ይሄ የተቆፋፈረ መንገድ ፓትሆል ሲኖር ወይም የመንገድ ስትሪት ላይት ሳይኖር ደረጃ ላይ ደግሞ እጀታ ባይኖር እኛን የሚያደናቅፈን ሃዛርድ የፈጠረ መንገድ ላይ ተደናቅፈን እንድንወድቅ ኦር ተንሸራተን እንድንወድቅ ካደረገን የምናገኘውን ካሳ ነው። ለምሳሌ እዚህ ስንመጣ አብዛኛውን መንገድ በአይስ ከቨር ተደርጓል፣ በስኖ ከቨር ተደርጓል ማለት ነው። እሱኛውን ፓርት የባለቤቱ የፕሮፐርቲው ባለቤት እና የሲቲ ኦፍ ቶሮንቶ ሪስፖንሲቢሊቲ ነው። ይሄ የራሳችን አሁን ኢትዮጵያን አሶሲዬሽን ከፊት ለፊታችን ያለውን የእግረኛ መንገድ የኢትዮጵያን አሶሲዬሽን ቢልዲንግ ኦነር እና የሲቲ ኦፍ ቶሮንቶ ሪስፖንሲቢሊቲ ነው አይስ እንዲያደርግ ሳልት ማድረግ ማለት ነው። እንደዛ ባይደረግና አይስ ቢፈጠር ብላክ አይስ የሚባለው እና አንድ ሰው ተንሸራቶ ቢወድቅ ምን ይፈጠራል? ሁለቱንም የዚህን ፕሮፐርቲ ባለቤት እና ሲቲ ኦፍ ቶሮንቶ ነው መከሰስ ያለበት ኦር ካሳ መክፈል ያለባቸው። ለፕራይቬት ኦነርስ ሲሆን 60 ቀን አለ። ኢንሲደንቱ በተፈጠረ በ60 ቀን ውስጥ ማሳወቅ አለብኝ። ላይክ ቤታችሁ እናንተ ቢዝነስ ኤሪያ ላይ ወድቄ ተንሸራትቼ አደጋ ደርሶብኛል። ለሲቲ ኦፍ ቶሮንቶ ደግሞ በ10 ቀን ጊዜ ውስጥ መስጠት አለብኝ። እሱኛውም ደግሞ አንድ ሰው ያጠፋውን ጥፋት ኢንቨስቲጌት አድርጎ ኤቪደንስን ኮሌክት አድርጎ ራሱን ዲፈንድ እንዲያደርግ እድል እንዲሰጠው ነው። ያንን ኖቲስ በማንሰጥበት ጊዜ ለምሳሌ ለሲቲ ኦፍ ቶሮንቶ በ10 ቀን ጊዜ 311 ላይ ደውለን ወይ ዌብሳይታቸው ላይ ገብተን ካልነገርናቸው ሪከቨር ማድረግ አንችልም። ምንም ያህል ሲቪር የሆነ ጉዳት ስብራት ቢደርስብንም ማለት ነው።